ዛሬ ቆንጆ አሪፍ ያልጫ ወጥ እናዘጋጃለን። በድንችና በካሮት የምናዘጋጀውን ያልጫ ወጥ የምናዘጋጀው። ሰላም እንዴት ናችሁ? ሁሉ መልካም። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮን ላይክ እያደረጋችሁት ኮሜንታችሁን አስቀምጡልኝ። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ዛሬ እንግዲህ ወቅቱ የጾምም ስለሆነ ከጎን ልናደርገው የምንችለውን አልጫ የድንችና የካሮት ወጥ ነው የምናዘጋጀው። ብዙ ጊዜ ከምንሰራቸው ወጦች በቀላሉ ልናዘጋጀው የምንችለው ነው። አብረን እናዘጋጃለን። ድንች በመላጥ እንጀምራለን። ፈለጋችሁትን ያህል መጠን ያለው ድንች ታደርጋላችሁ። እኔ ያው በጎን ልጠቀሙ ስለፈለኩኝ እንደ አንድ አይነት ላዘጋጀው ስለፈለኩኝ ትንሽ ድንችን የተጠቀምኩት። እሱን እንደዚህ ልጠን ውሃ ውስጥ እየነከርን እናዘጋጃለን። ውሃውን አጥቤ ቀይሬ አምጥቼዋለሁ። ተለቅ አድርገን እንከትፈዋለን። ተለቅ አድርጋችሁ ከተፉት። የተለያዩ ለጾምም ለፍስክም የሚሆናችሁን የምግብ አይነቶችን እዚሁ የማማ ቲዩብ ቻናል ላይ ታገኙታላችሁ። እየገባችሁ ቼክ አድርጉት። የተለያዩ ማጣፈጫ ቅመሞችም አሉ ሰርቼ ያዘጋጇቸው፣ እነሱንም ቼክ አድርጓቸው። እንደዚህ በትላልቁ ከትፈን አዘጋጅተናል። እሱን ደግመን አጥበን እናዘጋጀዋለን። በቀጣይ 2 ካሮት አዘጋጅቻለሁ። መካከለኛ መጠን ያላቸው ካሮቶች ናቸው። አጥቤ ልጬ እንደገና አጥቤ ይዤው እመጣለሁ። እንደምታዩት በደንብ ተልጦ ታጥቦ መጥቷል። እሱን እንከትፈዋለን። ተለቅ ያለ ስለሆነ መጀመሪያ 3 ቦታ ቆርጬ ነው የከተፍኩት። እንደዚህ ሙሉንም ከትፋችሁ ማዘጋጀት ትችላላችሁ። ካልሆነ ደግሞ ውስጡ መሀል ላይ ያለውን ጠንካራ ነገር በቢላ ማውጣታችሁ ማውጣት እና መስራት ትችላላችሁ። ነገር ግን እንደዚህ አብሮ ቢሰራ አያስቸግርም። አንዴ እንደዚህ ከታትፋችሁ ካዘጋጃችሁት መስራቱ ብዙም ጊዜ የሚወስድ አይደለም። በቀጣይ ሽንኩርታችንን ልጠን ከትፈን እናዘጋጃለን። ተለቅ ያለ ሽንኩርት ስለተጠቀምኩኝ ግማሽ ሽንኩርት እሱን እጠቀማለሁ። ስለዚህ እሱን ልጠን አጥበን እናመጣለን። አጥቤ አምጥቼዋለሁ። ግማሹን ነው እንዳልኳችሁ የምጠቀመው። ተለቅ ያለ ስለሆነ እሱን እንከትፈዋለን። ከፈለጋችሁ እንደዚህ በቁመቱ ቀጠን አድርጋችሁ መክተፍ ትችላላችሁ። ካልሆነም ደግሞ በደንብ እንደዚህ መክተፍም ትችላላችሁ። ስለዚህ ይሄንን ወደ መጥበሻችን እንወስደውና ትንሽ ውሃው መጠጥ እስኪልልን ድረስ እናበስለዋለን። ካልሆነም ደግሞ መጀመሪያ ካሮታችሁን አብስላችሁ በቀጣይ ደግሞ የሚያርባችሁ አይነት ከሆነ የምትፈሩት እንዳያርባችሁ እንደዛም አድርጋችሁ መስራት ትችላላችሁ። ነገር ግን በደንብ ቼክ እያደረጋችሁት ትንሽ ውሃው መጠጥ እስኪል ድረስ አብስላችሁ የምትሰሩት ከሆነ ደግሞ መጀመሪያ ሽንኩርቱን ማድረግ ትችላላችሁ። እኔ መጀመሪያ ሽንኩርቱን አድርጌዋለሁ። ከዛ ዘይት እናደርጋለን። ባደረጋችሁት የሽንኩርት መጠን በምታዘጋጁት የወጥ መጠን የዘይቱ መጠን ይለያያል። ግን አልጫ ስለሆነ ትንሽ ዘይት ይፈልጋል። ከዛ የተወሰነ እርድን ያደረኩበት። ያን ያህል በደንብ ጥብስ እስኪል ሽንኩርቱ አትጠብቁት፣ ከካሮቱ ጋር አንድ ላይ ስለምታበስሉት። ከዛ ከትፈን ያዘጋጀነውን ካሮት አድርገን የተወሰነ እናበስለዋለን።
እንዳልኳችሁ ይሄው ከካሮቱ ጋር እየተጠበሰ ስለሚሄድ ብቻውን ሽንኩርቱን ስታዘጋጁ ቡኒ እስኪሆንላችሁ ድረስ አትጠብቁ። ከዛ አጥበን ከትፈን ያዘጋጀነው ድንች እንቀላቅልና የተወሰነ ከዘይቱ ጋር እናበስለዋለን። የሚይዝባችሁ አይነት ከተሰማችሁ ደግሞ ትንሽ የሙቅ ውሃም ጠብ ማድረግ ትችላላችሁ። ካልሆነ ግን እያማሰላችሁ እያያችሁ ማብሰል። የተወሰነ የዘይቱም የሽንኩርቱም የእርዱም ጣዕም ወደ ድንቹ እንዲገባ የተወሰነ እናበስለዋለን። ከዛ የተወሰነ ነጭ ሽንኩርትና የዝንጅብል ውህድ አድርጌበታለሁ። ተፈጭቶ የተዘጋጀ ነው። ከሻይ ማንኪያ ትንሽ ከፍ የሚል ግን የሾርባ ማንኪያ ያልሆነ ዝንጅብልና የነጭ ሽንኩርት ውህድ እናደርግበትና ትንሽ እናበስለዋለን። በቀጣይ እንከልሰዋለን ማለት ነው። ውሃ ስትከልሱ፣ ውሃ ስትጠቀሙ ለብ ያለ ውሃ፣ ሞቅ ያለ ውሃ ብትጠቀሙ ጥሩ ነው። በቃ እንደዚህ ቀላል ነው አልጫ ድንች በካሮት ማዘጋጀት። ውሃውን ስታደርጉ ትንሽ ከፍ አድርጉት። ያን ያህልም በጣም መብዛት የለበትም፣ ግን የተወሰነ ድንቻችሁና ካሮታችሁ እስኪሸፍን ታደርጉታላችሁ። በጣም ሲበዛም ውሃ ውሃ ነው የሚለው። ከዛ ጨው አድርገንበታል። ከዛ የተወሰነ እንዲተከተክልን ከርነን እናበስለዋለን። ከድኜ አብስዬ አምጥቼዋለሁ። እንደምታዩት መረቁም ያን ያህል ያልበዛ ያላነሰም ነው። ቆንጆ ነው። ድንቻችሁን ቼክ እያደረጋችሁ ድንቼ በስሏል። በመጨረሻ የምናደርገው ልናወርደው ስለሆነ ቃሪያ ነው። 2 መካከለኛ መጠን ያላቸው ቃሪያዎችን ተጠቅሜያለሁ። የተወሰነ ፍሬውን አውጥቼዋለሁ። ከዛ በፈለጋችሁት አይነት በቆሙም ልትቆርጡ ትችላላችሁ። በጎኑም እናንተ እንደፈለጋችሁት አቆራረጥ እሱን ቆርጠን እናዘጋጅና የበሰለልን የድንችና ያልጫ ወጣችን ጋር እሱ ጋር ከላይ እናደርገዋለን። አንዴ ካስገባ ነው በኋላ አማስለን የምናወጣው ነው የሚሆነው። ከማውጣታችሁ በፊት የጨውንም መጠን ቴስት ማድረግ ትችላላችሁ። ያን ያህል በጣም ድንቹ መብሰል የለበትም። በጣም ሲበስልባችሁም ቡከት ነው የሚለው፣ ግን በቂ በሹካም በማሲያውም እንደዚህ ቼክ ታደርጉታላችሁ። እንደምትመለከቱት ቃሪያውን አድርጌ ከአዋሃድኩ በኋላ አውጥቼዋለሁ። ያው ቆንጆ ይቀላል የድንች በካሮት አልጫ ወጥ አዘጋጅተናል ማለት ነው። እነዚህቹ ላይ ትኩስ እንዳለች እንቀምሳታለን። ይሄት እንዴት እንደሚያምር እንደዚህም ቀምሻለሁ። በጣም ይጣፍጣል። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄ ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።